ሰላም ውድ ተመልካቾች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ማታ ከመተኛታችን በፊት ልናደርጋቸው የሚገቡትን 10 ቀላል የውበት አጠባበቅ መንገዶችን እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ከመጀመራችን በፊት ላይክ በማድረግ ጀምሩ። አንደኛ፣ ፊትን መታጠብ። በቀን ውስጥ የዋለውን አቧራ፣ ቆሻሻን ለማጽዳት ሁል ጊዜ ማታ ፊትን በሳሙና መታጠብ አለብን። ይህም ብጉር፣ ጥቁር ነጠብጣብ ፊታችን ላይ እንዳይወጣ ይከላከላል። ሁለተኛው፣ የፊት ክሬምን መቀባት። ፊታችንን ከታጠብን በኋላ ፊታችን እንዳይደርቅ መደበኛ የፊት ክሬም ወይም ቫዝሊን መቀባት አለብን። ይህም ቆዳችን ለስላሳ እንዲሆን ያደርገዋል። ያለ ጊዜ መሸብሸብንም ይከላከላል። ሶስተኛው፣ ከንፈርን መንከባከብ። ከንፈራችን እንዳይሰነጣጠቅ፣ እንዳይደርቅና እንዳይጠቁር ከመተኛታችን በፊት ከንፈራችን ላይ ቫዝሊን ወይም የከንፈር ቅባት መቀባት። አራተኛው፣ ጥርስን መቦረሽ። ለቆንጆ ፈገግታና ለማይቆረቁር የአፍ ጠረን ማታ ጥርስን መቦረሽ በጣም አስፈላጊ ነው። አምስተኛው፣ ፀጉርን ማሰር ወይም መጎንጎን። ፀጉርን በታትኖ መተኛት ፀጉር እንዲሰባበር ያደርጋል። ስለዚህም ቀለል አድርጎ ጉንጉን ሰርቶ ወይም ሻሽ አስሮ መተኛት። ስድስተኛ፣ የእጅና የእግር እንክብካቤ። በቀን ውስጥ እጃችንና እግራችን ብዙ ስለሚደክም ይቆሽሻል። ስለዚህ ማታ ከመተኛታችን በፊት እጃችንንና እግራችንን በሳሙና በደንብ በመታጠብ እግራችንና እጃችን ላይ ግሊሰሪን፣ ሎሽን ወይም ቫዝሊን ተቀብተን መተኛት ጠዋት ለስላሳ እጅና እግር እንድናገኝ ያደርገናል። ሰባተኛ፣ ስልክን ማራቅ። ከመተኛታችን በፊት ስልክን አለማየት። የስልክ ብርሃን አይናችን ስር እንዲጠቁር እና እንቅልፍ እንድናጣ ያደርገናል። ስምንተኛ፣ 1 ብርጭቆ ውሃ መጠጣት። ከመተኛታችን ትንሽ ቀደም ብሎ ውሃ መጠጣት ቆዳችን ከውስጡ እንዲታጠብና ጠዋት ስንነሳ ፊታችን እንዲያበራ ይረዳናል። 9ኛ፣ በንጹህ ትራስ ልብስ መተኛት። የትራስ ልብስ ቆሻሻ ከሆነ ፊት ላይ ብጉር ያወጣል። ስለዚህ ሁል ጊዜ ንጹህ ትራስ ልብስን መጠቀም፣ ከተቻለ ደግሞ የሐር ጨርቅ መጠቀም። 10ኛና የመጨረሻው፣ በጊዜ መተኛት። ከሁሉም በላይ ትልቁ የውበት ምስጢር በቂ እንቅልፍ ማግኘት ነው። በጊዜ ስንተኛ ቆዳችን ራሱን እንዲያድስ እድል እንሰጠዋለን። በመጨረሻ እነዚህን ቀላል ነገሮች በየቀኑ ማታ ማታ የምታደርጊ ከሆነ በአጭር ጊዜ ውስጥ በራስሽ ላይ ትልቅ የውበት ለውጥ ታያለሽ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። ቪዲዮ ከጠቀማችሁ ላይክ አድርጉ። ለቤቴ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይጠቅማቸዋል ብላችሁ ለምታስቡ ጓደኞቻችሁ ደግሞ እንዲደርስላቸው ሼር አድርጉ። አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ።